ቤተሰብ ዛሬ ማሳያችሁ ይህን የመሰለ ልብስ ሱቅ ነው። በጣም አሪፍ እና የፈለጋችሁትን የምታገኙበት በጣም ሰፊ ሱቅ ነው። ማሻአላ በጣም ነው የሚያምረው። ልብሱ ራሱ አስሊ ነው ማለት ነው። ዝም ብሎ አይደለም። በጣም ቆንጆና የሚያማምሩ ናቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ድና የተከበራችሁ ቤተሰቦች ደህና ናችሁ? ከኔ ጋር አለው አልሐምዱሊላህ ሰላም ነኝ። እናንተስ እንዴት ናችሁ? ደህና ናችሁ? ከኔ ጋር አለሁላችሁ። ዛሬ ማሳያችሁ እንደምታዩት የሴት የወንድ የህፃን የትልቅ የትንሽ ብቻ ምን ልበላችሁ ሁሉንም ነገር የምታገኙበት ሱቅ ነው። በጣም ነው ደስ የሚለው። በጣም ነው የሚያምሩ። በተለይ ለሀገር የምትረትሙ ማለት ነው። በጣም ወፍራም ያለስለስ ያሉ ልብሶች አሏቸው ማለት ነው። ቦታውን ከፈለጋችሁ እነግራችኋለሁ። ኮሜንት ላይ ያሳውቁኝ፣ እነግራችኋለሁ ማለት ነው። በጣም ነው የሚያማምረው። በጣም አሪፍ ልብስ ነው። ያዋጋቸው በጣም ውድ አይደለም፣ ርካሽም አይደለም። ምክንያቱም ልብሳቸው አስሊ ነው። እንዴት ስንቆርቆር ልብስ አይቼ ማለፍ አልችልም። ይህ ደግሞ የሀገራችንን ቀሚስ አይመስልም። ደስ ትላለች፣ ታምራለች። ግን ዲዛይኑ አላማረኝ። ልብሱ አሪፍ ነበረ ማለት ነው። ቀይ እና በደቅረቅ ያለበት አይመቸኝም፣ ምክንያቱም በደቅረቁ ይለቃል። እነዚህ ቢጃማዎች እንዴት እንደማሩኝ እስቲዋቸው። በጣም ሰፊ ነው። እስቲቱን ውስጥ ማሻአላ በጣም ነው የሚያምረው። በጣም ሰፊ ነው። በጣም ተመችቶኛል ማለት ነው። ዋጋው ስንት ቢሆን ጥሩ ነው? እስቲ ገምቱ፣ እነግራችኋለሁ ዋጋው ማለት ነው። በጣም አሪፍ ነው፣ ውድ አይደለም። ምክንያቱም ልብሱ አስሊ ነው። በጣም ደግሞ ደስ የሚል ነው። ሰፊ ነው ደግሞ ማሻአላ ለስለስ ያለ ነው ማለት ነው። ምርጥ ምርጥ ተባለው በዚህ አካባቢ ማሻአላ ያምራል። እንደዚህ አይነት ልብስ በቃ ወዳለሁ እና ብርማ ዝንጉርጉር ልብስ በጣም ነው የምወደው ማለት ነው። ታምራለች። እቺ ራሷ ቆንጆ ናት። የሌለ የለም ነው የምላችሁ። ሁሉም ነገር አለ። የፈለጋችሁት ሁሉም ነገር አለ። ብቻ እዛ ስትሄዱ አይን ዋጭ ነው የሚሆነው። ሁሉ አማራሽን ገበያ አታውጧት አይደለም የሚባለው። ያያችሁት ሁላ ነው የሚምራችሁ። አባያው ቦታ እየሄድን ነው። አባያም በጣም አሪፍ እና ምርጥ ምርጥ አባያ አላቸው። ይች ልብስ እንዴት እንደሆነች የተለያየ ከለር አለ እንደምታዩት። ያለ አረንጓዴ አለ፣ ሰማያዊ፣ ኮፍሌ፣ ጥቁር አለ።
በተለያየ ከለር አላቸው። እስቲ ተመልክቶ በጣም ነው የሚያምረው። ማሻአላ ወድጄዋለሁ። እንደምታዩት እንግዲህ እየጎበኝን ነው። እኔ ኢጃዛ ከሄድኩኝ ይህን ሱቅ ሳልጎበኝ መጥቼ አላውቅም። እንደምታዩት አበባ ቦታ ደረስን። ማሻአላ ያምራል። አበባቸው 75 ሪያል አሪፍ ነው። ሁሉም አይደለም ደረጃ አለው። እንደ ደረጃው ይለያያል። የ90 ብር አለ፣ የ100 ምናምን ብር አለ። እንደ ልብሱ ጥራትና ደረጃ ይለያል ማለት ነው ዋጋ። እዚህ ጋ ደግሞ ሻሾች አሉ። ታምራለች ደግሞ እንኳን ያኔ ብዙ አልፈልግም ስላለኝ መግዛት አልፈልግም። ብቻ ለየት እያረኩ የአማረኝ በእጄ ነካ ተረኩ በቂ ነው ማለት ነው። ሸመት እያረግን ነው። እኔ እንኳን ብዙ አልገዛም እውነት ለመናገር ቶሎ ነበረ ልብስ መሰበስበው። አሁን ላይ ግን ብዙ አላማ ስላለኝ ልብስ መሰብሰብ አቁሜያለሁ ማለት ነው። ግዴታ አንዱ በጣም አምሮኝ ካልሆነ በስተቀር በጣም አምሮኝ ደግሞ ገዝቼው ስመጣ ቤት ስደርስ ያስጠላኛል ማለት ነው። የሚገርመው ነገር እኔ እንጃ ጸባዬ ማን ናችሁ እንደ እኔ አይነት ጸባይ ያላችሁ ማለት በጣም የፈለኩት ነገር ሳገኘው ለእኔ ምንም ነው ማለት ነው። እና ብዙም እየገዛሁ አይደለም አሁን ላይ ብቻ ትንሽ ለመተናፈስም ቢሆን ዞር ለማለትም ለመዝናናትም በዛው በቃ ሄድ ብዬ አይቼው ምናምን ነው የምመጣው። ሁልጊዜም በሄድኩ ቁጥር ማለት ነው። አንዳንዴ በቀን ሁሉ ሄዳለሁ። በጣም ደስ ይለኛል። በቃ ቦታው ምናምን ራሱ በጣም አሪፍ ነው። ሱስታን በተለይ ትምህርት በጣም የሚያማምር ሱስታን አላቸው። አሳያችኋለሁ ማለት ነው። ሱስታኖቹን በጣም ቆንጆ ሱስታኖች አሏቸው። የሰርግ ማለት የሙሽራ ሱስታን ማለት ነው አላቸው። በጣም ነው የሚያምሩት። እና ቦታውን የምትፈልጉ እነግራችኋለሁ። ኮሜንት ላይ ያሳውቁኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ ውድ ቤተሰቦቼ። ያምራል ግን በረቅረቁ ሲያጥቡት ይረግፋል ማለት ነው። ልብስ ስትገዙ ምንም አይነት እንትን የሌለው ብትገዙ፣ አሁን ይሄ ስፌት ነው ችግር የለውም አይለቅም ማለት ነው። ይሄ ፒጃማ ወይኔ እንዴት እንደወደድኩት ኢንሻአላህ ገዛዋለሁ። አልገዛሁም ግን ገዛዋለሁ። ይሄ ቀዩ በተለይ በጣም ነው የሚያምረው። እና ልብስ ስትገዙ በረቅረቅ ያለው ልብስ አትግዙ። ያምራል በረቅረቅ ያለው ግን ደግሞ አንዴ ስታጠር እርግፍ ስለሚል ጥሩ አይደለም ማለት ነው። በረቅረቁ ሲረግፍ ደግሞ አይሆንም፣ በቃ ደስ አይልም ልብሱ ራሱ። እና በረቅረቅ ያለው ልብስ ባትገዙ የተመረጠ ነው እላችኋለሁ። ደግሞ ዝም ብሎ ቢሆን አሪፍ ነው የምትገዙት ልብስ። እኔ ድሮ ላይ እና አሁን ላይ አንድ አይደለም ስሜቴ ማለት ነው። በፊት ቡርቅ ያለ ልብስ እና በረቅረቅ ያለው ደስ ይለኛል ማለት ነው። አሁን ላይ ደግሞ
ደብዘዝ ያለ ነገር እና ምንም አይነት ብርቅርቅም ሆነ ጌጥ የሌለው ልብስ እመርጣለሁ ማለት ነው አሁን ላይ። ያው ቪዲዮ ቅርብ ያለ ስለሆነ ብዙ ላይ ለያችሁ ይችላል። በጣም ይቅርታ። በሩቅ ቢሆን ትንሽ አሪፍ ነበረ፣ ግን ማድረግ አልቻልኩም። በጣም ይቅርታ ላለው ለቪዲዮ ጥራት ያው ሙሉ ለሙሉ እያሳየኋችሁ አይደለም።